በነፋስና አሸዋ የተገነባ ስም፣ በጨው በውሃና በድንጋይ ላይ የተቀረጸ ደማቅ ታሪክ። አፍሪካ እጆቿን ወደ ሜዲትራኒያን ባህር የምትዘረጋበት፣ የሰሐራ በረሃ ደግሞ ከማስታወሻው ላይ ዕድሜ ያላቸውን ታሪኮች በለሆሳስ የሚያሾካሹክበት ምድር። ከደቡብ በኩል የሚያስደንቅ የአሸዋ ክምር እስከ ሰሜኑ በባህር ፊት የቆመች ነጭ ከተማ፣ ከጥንታዊው የሮማ ፍርስራሾች እስከ በሳቅ በጸሎትና በጽናት የሚንቀለቀሉ ጎዳናዎች። ይህ በአልጄሪያ የሚኖር ሕይወት ነው። የዛሬው ጉብኝታችን ወደኛው አህጉር ሰሜን አፍሪካ ይወስደናል። ዕውቅ እግር ኳስ ተጫዋቾቿ ከራሱ አልፈው በ19ኛው መቶ ክፍለ ዘመን የቅኝ ግዛት ሰለባ ላደረገቻት ፈረንሳይ ጥበብን በክብ ኳስ የሚያንከባለሉባት፣ በክህሎታቸው የዓለምን ጣሪያ የነኩት የጥበበኞች መፍለቂያ ሀገር የነ ዚነዲን ዚዳን፣ የነ ካሪም ቤንዜማ፣ ሳምሪ ናስሪና ናቢል ፋቂር ሀገር አልጄሪያ ናት። በዚህ ሰፊ ሀገር ውስጥ በቀጣዮቹ ደቂቃዎች ከታሪክ ማህደሮቿ እስከ ነባራዊ እውነቷ፣ ከተፈጥሮ ሀብቷ እስከ ህዝቦቿና ኗር እናስሳለን። እስከ መጨረሻው አብረውኝ በመቆየት የዚህችን ግዙፍ ሀገር ግዙፍ ታሪክን መርመር። መገኛዋ በሰሜኑ የአፍሪካ ክፍል ጫፍ ላይ ሲሆን በተለያዩ አቅጣጫዎች 7 ሀገራት ያዋስኗታል። በግዝፈቷ የሚወዳደራት የለም። በ2.38 ሚሊዮን ስኩዌር ኪሎ ሜትር ትለጠጣለች። ይህም ከሀገራችን ኢትዮጵያ ጋር ስናነጻጽረው የኢትዮጵያን የቆዳ ስፋት ከእጥፍ በላይ ትገዝፋለች ማለት ነው። በአፍሪካና በአውሮፓ መካከል ስትራቴጂክ ድልድይ የሆነ አዋሳኝ ቦታ ላይ የተቀመጠችው አልጄሪያ መሃሉ ላይ ጨረቃና ኮከብ ባለው ነጭና አረንጓዴ ባንዲራ ትወከላለች። ጨረቃና ኮከቡ ኢስላማዊ ሀገር መሆኗን ሲያመላክት፣ ነጭና አረንጓዴው ህብረት፣ አንድነትንና በጋራ መቆምን ይወክላል። በኮረብታ ላይ የተገነባችው እንደ ማዕበል እየወረዱና እየወጡ ሜዲትራኒያን ላይ የሚያንጸባርቁት ነጫጭ ህንፃዎቿ፣ ካስባ የተሰኙት ጠባብ መንገዶቿ፣ ጥንታዊ መግቢያ በሮቿና የተሰወሩ ግንቦቿ በወርቅ ከተሸፈነው የበረሃ አሸዋ ጋር ግርማ ሞገስ፣ ሚስጥርና ውበትን አልብሷታል። በአልጄሪያ እያንዳንዱ ግድግዳ ታሪክ አለው። እያንዳንዱ ጎዳና፣ እያንዳንዱ የጎዳና እርምጃ የአንድነት የህብረትና የጽናት ማሳያ ነው። የዛሬን ያድርገውና አልጄሪያ ብዙ ነገር ነበረች። የጥንት አማዚጋውያን ምድር፣ የፉኒሻውያን የንግድ መስመር፣ የሮማ ግዛትና የኦቶማን ስልጣን። በስተመጨረሻ ግን በፈረንሳይ የቅኝ ግዛት ስር ወደቀች። ነገር ግን አልጄሪያ ወድቃ አልቀረችም። ሚሊዮኖችን የገበረችበት 132 ዓመታትን የፈጀ የነጻነት ትግልን አደረገች። እነሆ ዛሬ ላይ ነጻነትን በመዝሙር በታሪክና በኩራት ትዘክራለች። ባህሩን ተንተርሰው የከተሙት አልጀርስና ኦራን እንዲሁም አናባ የተሰኙ ነጫጭ ከተሞቿ ባህሩን ፊት ለፊታቸው እያዩ ታሪክን ይናገራሉ፣ እውነትን ይመሰክራሉ። ዕለት ዕለት ከከተማዋ ጫፍ እስከ ጫፍ የአዛን ድምፅ ያስተጋባል። ጊዜ ይቆማል፣ ሰዎች ይቆማሉ። እምነት የአልጄሪያውያንን ሰዓትና ዕለት ይመራል። በቀድሞዋ አልጀርስ ኦቶማኖች መጡ። እስልምና ተስፋፋ፣ ከተሞች ተቀየሩ። ነጻነት ግን ገና ህልም ነበረ። ህዝቡ ከኦቶማንና ከሮማ ተጽዕኖ ገና በቅጡ ሳያገግም ፈረንሳይ መጣች። መሬታቸው ተወሰደ፣ ቋንቋቸው ተገፋ፣ ማንነታቸው ተፈተነ። ለ132 ዓመታት አልጄሪያውያን በቅኝ ግዛት ጨለማ ውስጥ የውር ድንበር ሲዳከሩ ኖሩ። ከ1200 በላይ ጎሳዎችም ነበሯት። ነገር ግን በገዢዎቿ ተጽዕኖ አብዛኞቹ ጎሳዎቿ ተጠቁ፣ የቀሩትም እንዲቀላቀሉ ተደረገ። ዛሬ በአልጄሪያ ያሉት ጎሳዎች ከ100 አይበልጡም። አብዛኛው የጎሳ ግንኙነት ከሰፊው የአረብና አማዚግ ወይም የበርበር ጎሳዎች መካከል እንደ ካቢሌስ፣ ታውይስና ታዋግሬ ያሉ ግዙፍ ቁጥር የያዙ የጎሳ ቡድኖች ናቸው። አልጄሪያ ይህን ሁሉ አለፈች፣ አልተሰበረችም፣ አልሞተችም። ሚሊዮኖችን የሰዋ የነጻነት ትግል ተካሄደ። በመጨረሻም ነጻነቷን በደም ጻፈች። ይህንን እውነት ዛሬ ለልጆቻቸው ይነግሩታል፣ በመዝሙራቸው ያስታውሱታል፣ በኩራት ይተርኩታል። አልጄሪያ ዛሬ ታሪክን ይዛለች፣ ነገር ግን በእሷ አትታሰርም። በቀስታና በጽናት ወደፊት ትራመዳለች እንጂ። አልጄሪያ ማለቂያ የሌላቸው በረሃዎች፣ በአሸዋ የወርቅ ንጣፍ ላይ ያጌጡ፣ ታሪክ አፍ አውጥቶ የሚናገርላቸው ስፍር ቁጥር የሌላቸው የቱሪስት መስህቦች ያሏት ሀገር ነች። ይህ አስደናቂ ቦታ ታሲር ናጀር ብሔራዊ ፓርክ ይባላል። በደቡብ ምስራቅ አልጄሪያ የሚገኝ ሰፊ ፓርክ ሲሆን በ72000 ካሬ ኪሎ ሜትር ላይ በግዙፍ አለታማ ድንጋዮች፣ በቀያይ አሸዋዎች መሬት ላይ ተንጣሎ ይገኛል። በነፋስና በጊዜ የተከበቡ አስደናቂ ጠጣር ድንጋዮችን አቅፎ ይዟል። የድንጋዮቹ ቅስቶች ረጃጅምና ጥልቅ ገደሎችን በመፍጠር በጎብኚዎች የሚወደዱ መልክዓ ምድሮችን ሰርተዋል። ውበትን ለሚያደንቁና ተፈጥሮ ለሚማርካቸው ሰዎች ይህ ግሩም ቦታ ነው። በብዙ ጎብኚዎች የሚወደደው ደግሞ ይህ ተፈጥሮ እንደ ጥሩ ቀራጺ ተጨንቃ ተጠባ የጠረበችው የዝሆን ቅርጽ ያለው ጠጣር ድንጋይ ነው። የተረጋጋ ያለ ሐሳብ ኩምቢውን ጥሎ
በኩራት የቆመ የሚመስለው ይህ የዝሆን ቅርጽ ያለው ጠጣር ድንጋይ ለፓርኩ ልዩ ገጽታን አጎናጽፎታል። ዕለት ዕለትም የብዙ ቱሪስቶች የዓይን ማረፊያም ነው። ዓለም ላይ እምብዛም የማትገኘው ፎኒክስ ፎክስ ወይም የፎኒክስ ቀበሮ የአልጄሪያ ብሔራዊ እንስሳ የሚል ቅጽል ስም እስኪወጣላት ድረስ በብዛት በሀገሪቱ ውስጥ ትገኛለች። በጣም ትልልቅ ጆሮዎች፣ ሹል አፍንጫና ዝርግ ዓይኖች ያሏት ይህችው እንስሳ የሀገሪቱ መለያ የሆነው የእግር ኳስ ብሔራዊ ቡድናቸው መጠሪያም ናት። የኢትዮጵያ ወንዶች ብሔራዊ ቡድን ዋሊያዎቹ እንደሚባለው ሁሉ የአልጄሪያ ብሔራዊ ቡድንም ከፈረንሳይ ቋንቋ ጋር ቀይጠው ሌፊኒክስ በማለት ይጠሩታል። በብዛት በሀገሪቱ በረሃማ ክፍል ውስጥ ስለሚኖር የበረሃ ቀበሮ እያሉ የሚጠሩትም አሉ። ኮንስታንቲን ወይም የቆስጠንጢኖስ ከተማ በአልጄሪያ በሩማል ገደል የተከፈለች በ175 ሜትር ከፍታ ላይ ካስባርን ከተማን ከሲዲ ማልሃዲ ጋር የሚያገናኝ ድልድይ ከ100 ዓመት በፊት የተገነባላት አስደናቂ ከተማ ነች። ይህ ድልድይ ለእግረኛም ሆነ ለመኪና ጥቅም ላይ እንዲውል ተደርጎ በጥሩ ኮንክሪት የተገነባ ማለፊያ ድልድይ ነው። ዋና ከተማዋ አልጀርስ በሜዲትራኒያን የባህር ዳርቻ ላይ የተንጣለለች ዕንቁ ይሏታል። የከተማዋ ልዩ መገለጫ የሆነው ከሜዲትራኒያን ሰማያዊ ባህርና ከከተማዋ ሕንፃዎች በላይ ከፍ ብሎ የሚታየው ጀማል አልጃጓይ ሚናራ በ256 ሜትር ከፍታ የዓለማችን ረጅሙ ሚናራስ ብሎታል። በ2019 የተጠናቀቀው ይህ መስጊድ ውስጡ በተለያዩ ስነ ጥበቦችና ስዕሎች ያሸበረቀ ሲሆን ከመስጊዱ የውጨኛው ክፍል ወይም በግቢው ውስጥ በአልጄሪያ ታሪክ ልብ ውስጥ ጉልህ ሚና ያለው የተቃውሞ የነጻነትና የክብር መገለጫ የሆነው የአሚር አብዱል ቃድር ሐውልት በግርማ ቆሟል። በአልጄሪያ ደቡብ ምዕራብ አቅጣጫ የምትገኘው ቲጌት ከተማ ሌላኛው የአልጄሪያ አስደናቂ መልክዓ ምድር ናት። የሰሐራ ዕንቁ በመባል የምትታወቀው ይህችው ከተማ ከጭቃ ጡብና ከሳር በተሰሩ የመካከለኛው ዘመን ቤቶች ቅርጽ የተሞላችው ታጊት ባህላዊ አርኪቴክቸሮች የተጠበቡባቸው ጠባብ ጎዳናዎቿ ፍርስራሽ የመሰሉ ሕንፃዎቿን አቅፈው ይዘውላታል። ዙሪያዋን በ20 ኪሎ ሜትር ስኩዌር ወርቃማ የዘንባባ ግሮቭስ ደኖች የተከበበችና በተጨማሪም ማለቂያ የሌለው በሚመስል ወርቃማ የአሸዋ ክምር የታቀፈች ሚጢጢ ከተማ ናት። ፀሐይ በአልጄሪያዋ ገጠራማና ሰሜኑ ክፍል ቀድማ ትወጣለች። እንስቶች ለቁርስ የሚሆነውን ዳቦ ያዘጋጃሉ። በር ይከፈታል። የንጋቷ ፀሐይ ወገግ ብላ በሞቀ ፈገግታ ወደ ቤቱ ትገባለች። እዚህ ጊዜ አይሮጥም። የቤቱ ወንዶች ማልደው ወደ እርሻዎቻቸው ይሄዳሉ። ለሥራና ለምግብ ዋስትና የሆነው የአልጄሪያ ግብርና ከጥራጥሬ ስንዴና ገብስ፣ ከአትክልት ሽንኩርትና ቲማቲም እንዲሁም ድንች፣ ከፍራፍሬ ቴምር፣ ሲትረስና የበለስ ፍሬም በብዛት ያመርታል። በተለይም ዓለም ካሏት የቴምርና ቼሪ አምራች ሀገሮች በሁለተኛ ደረጃ ላይ የተቀመጠችው አልጄሪያ ናት። ምክንያቱም ደግሞ ለቴምርና ቼሪ ዘሮች ተስማሚ የአየር ንብረት ስላላት ነው። በተለይም ሰው በብዛት የማይኖርባት የሰሐራ በረሃማ መሬት ደረቅና ሞቃታማ የአየር ጠባይ ስላለው ለእነዚህ ተክሎች ተስማሚ በመሆኑ ነው። አልጄሪያ በተለምዶ ብዙ ቅጽል ስሞች አሏት። ከነዚህም መካከል የቼሪና የቴምር ሀገር የሚለው አንዱ ነው። በከተማ ጎዳናዎቿ በወጣቶች የተሞሉ ናቸው። ስልክ ከአልጄሪያውያን ወጣቶች እጅ አይጠፋም። ስልካቸውን በእጃቸው ህልማቸውን በልባቸው ይዘው ይንቀሳቀሳሉ። ዘመናዊነትና ባህል በአንድ ቦታ ላይ ይኖራሉ። የአልጄሪያ ወጣቶች ብዙ ህልሞች አሏቸው። በተፈጥሯቸው ጥበበኛና ፈጣሪዎች ናቸው። እያንዳንዱ ወጣት እንደ ሪያድ ማህሬዝ እና ዚነዲን ዚዳን ሀገሩን ማስጠራት ይፈልጋል። ፈረንሳይና ምዕራባውያን ከስር ከስር እየመነተፏት እንጂ አልጄሪያ የብዙ ባለተሰጦች ሀገር ነበረች። በምግብ በአኗኗር ዘይቤና የአልጄሪያን ባህልና ምግብ በማስተዋወቅ የማህበራዊ ሚዲያ ኮከብ ሪፋን ፋሩቅን የመሳሰሉ ተጽዕኖ ፈጣሪዎቿ እንደ ኢስላም ሲኒማን ያሉ በአውሮፓ እግር ኳስ መድረክ ማዕበልን እየፈጠሩ ያሉ አጥቂዎችን የወለደች ማህፀነ ለምለም ናት። ቤተሰብ በአልጄሪያውያን የህይወት መሰረት ነው። ቤተሰብ አካል ወይም ስጋ ብቻ አይደለም፣ መጠሪያም መሸሸጊያም ነው። ክፉን ዘመን መደበቂያ ነው። ደጉን ዘመን በሐሴትና በፍቅር አብሮ ማሳለፊያ ነው። በዓመት በአማካይ እስከ 900 ሺህ የሚደርሱ አዳዲስ ህፃናት የሚወለዱባት አልጄሪያ የ47.7 ሚሊዮን ህዝቦች መኖሪያ ስትሆን ከቆዳ ስፋቱ አንጻር 1 ካሬ ኪሎ ሜትር ለ20 አልጄሪያውያን ይከፋፈላል። ይህም ማለት ከመላው አልጄሪያ አንድ ሰው በነፍስ ወከፍ 50 ሺህ ካሬ ሜትር ይኖረዋል ማለት ነው። ነገር ግን በዚህ በምንኖርባት የካፒታሊዝም ዓለም ይህን የማይታሰብ ያደርገዋል። ከጠቅላላው ህዝቧ 74.4 በመቶ ወይም 35 ሚሊዮን የሚሆነው ህዝብ በከተማ ሲኖር፣ ቀሪው 12 ሚሊዮን ህዝብ ደግሞ በገጠራማው የአልጄሪያ ክፍል ይኖራል። አልጄሪያ በተፈጥሮ ሀብት የበለጸገች፣ በዋነኝነት ከፍተኛ መጠን ያለው ነዳጅና የተፈጥሮ ጋዝ ያላት፣ በተጨማሪም እንደ ማዕድን፣ ዚንክ፣ ሊድ፣ ወርቅና ዩራኒየም ያሉ ጠቃሚ ሀብቶችን የያዘች የተፈጥሮ ሀብታም ሀገር ናት። በተለይም በተፈጥሮ ጋዝና ነዳጅ ከአፍሪካ በ3ኛ ደረጃ
እንዲሁም ከዓለም 17ኛ ደረጃ ላይ ትገኛለች። ምንም እንኳን በነዳጅ ሀብት ምርቷ 17ኛ ደረጃን ብትይዝም በሀገሪቱ 1 ሊትር ነዳጅ በ0.35 የአሜሪካን ዶላር ወይም በ46 የአልጄሪያ ዲናር ለህዝቦቿ ታከፋፍላለች። በዚህም አብዛኛው ህዝቧ ደስተኛ ባይሆንም እንደ ዱቄት፣ ስኳር፣ ወተት፣ ኤሌክትሪክና የምግብ ዘይት የመሳሰሉት የህዝብ መገልገያዎችና የፍጆታ ዕቃዎች ላይ መንግስት ከፍተኛ የሆነ ድጎማን ስለሚያደርግ እምብዛም ተቃውሞ አያነሱም። በተባበሩት መንግስታት የትምህርት ባህልና የሳይንስ ድርጅት ዩኔስኮ ከ7 በላይ የቱሪዝም መስህቦችን ያስመዘገበችው አልጄሪያ ህዝቦቿ በእንግዳ ተቀባይነታቸው ይታወቃሉ። እንግዳ በአልጄሪያውያን ልብ ውስጥ ለኢኮኖሚም ሆነ ለህይወት አስፈላጊ ነው። እንግዳ በአልጄሪያውያን ዘንድ ክቡር ነው። ጨዋነትና አክብሮት ከተሞላበት የእጅ መጨባበጥ የሚጀምረው የእንግዳ ባህላቸው እስከ ቤት ውስጥ ግብዣ ድረስ አለፍ ሲልም እስከ ስንብት ለቅሶ ድረስ የዘለቀ ነው። በቤት ውስጥ ከምግብ በፊት ትኩስ ሻይ አሊያም እንደ ምርጫው የግመል ወተት ይቀርብለታል። እስከሚመለስበት ቀን ድረስም በልዩ እንክብካቤና ክብር የአልጄሪያውያን ተወዳጅና ባህላዊ ምግብ የሆነውና በአንድነትና በጋራ የሚመገቡትን ኩስኩስን ጨምሮ የተለያዩ ወደር የለሽ እንክብካቤዎችን አግኝቶ ለከርሞ ደግሞ ቸር ያገናኘን ተባብሎ በእንባና ሳግ መለያየት ለአልጄሪያውያን የዕለት ተዕለት ኑሮ ነው።